ጂም ልጀምሩ አስባችሁ ስፖርት ልሰሩ አስባችሁ ምን ማድረግ አለብኝ? ምንስ መሆን አለበት? ማድረገው ነገር ምንድነው? ምን አይነት ነገር ባደርግ ደግሞ ለውጤ ሊፋጠን ይችላል? ፈጣን ለውጥ ላገኝ ይችላል የሚለው ነገር እያሰባችሁ የተጨነቃችሁ ከሆነ ዛሬ ለእናንተ የሚሆን ጂም ለጀማሪዎች በሚል ኮንተንት ይዤላችሁ መጥቻለሁ። በዛሬ ቪዲዮአችን መነሳት ያለባችሁን ወሳኝ ነጥቦች ይዤላችሁ መጥቻለሁ። እነዚህ ነጥቦች ከሰማችሁ ከተገበራችሁ ለለውጣችሁ በጣም ጠቃሚና ሊያግዛችሁ የሚችሉ ነጥቦች ናቸው ማለት ነው። የመጀመሪያው ጂም ለመጀመር ወይም ደግሞ ስፖርት ለመጀመር ስትወስኑ ምንድነው ያሰባችሁት? ምንድነው አላማችሁ? ምን ለመሆን ነው የምትሰሩት? ጂም የምትገቡበት ምክንያት ምን ለመሆን ነው የሚለውን ነገር በደንብ መመለስ ይኖርባችኋል። ሁለተኛው ደግሞ በራስ መተማመን። በራስ መተማመን ሲባል አሁን ለምሳሌ ጂም ገባችሁ፣ ከዛ በኋላ ጂም ገብቼ ምንድነው መሆነው? ሌሎች እኮ የሚያነሱን ብረት እኔ ላነሳ አልችልም። በተለይ ደግሞ ከትናንሽ የምንላቸው ልጆች ከኛ የሚያንሱ መስለው ግን ደግሞ በስፖርቱ በጣም የዳበሩና የጠነከሩ ካሉ እነሱን እናይና እኛ ስናየው የኛ ሰውነት ከነሱ በልጦ ነገር ግን እኛ ከነሱ በታች የምናነሳ ከሆነ ኢንሰክሪቲ ወይም ደግሞ በራስ መተማመናችንን ሊያወርደው ይችላል። ነገር ግን የትኛውም ሰው ያም ትልቅም ሆነ ትንሽ ጂም ውስጥ የምታገኙት ሰው የምታዩት ሰው ከናንተ እንደናንተ ሆኖ ነው የጀመረው። ምንም ማንሳት አይችልም፣ መስራት አይችልም ነበር። ነገር ግን ደፍሮ ገባ፣ በራስ ተማምኖ ገባ። ከዛ በኋላ ነገሮችን እየለመደ እየሞከረ ራሱን እያሳደገ ነው የመጣው። ስለዚህ በራስ መተማመን ሊኖራችሁ ይገባል። ምክንያቱም ራሳችሁን ለመለወጥ እስከመጣችሁ ድረስ እንደዚህ አይነት ቀላል ነገሮችን መልመድና ማወቅ ይኖርባችኋል ማለት። ሶስተኛው ትጥቅ ነው። መቼስ ወደ ጦር ሜዳ ልትሄዱ ነው። ወደ ጦር ሜዳ ደግሞ የሚሄድ ወታደር ትጥቁን ሳይዝ አይሄድም። ምክንያቱም እንደሚፈጠርበት አያውቅም። ስፖርተኛ ከሆናችሁም ደግሞ ስፖርት ለመስራት ካሰባችሁም ደግሞ የስፖርት ትጥቅ ግድ ይላችኋል። ምክንያቱም ስፖርት በምትሰሩበት ጊዜ ምቾት እንዲኖራችሁ ስፖርቱን በተቀላጠፈና በንቁ ሁኔታ እንድትሰሩ የሚያግዛችሁ ልብስ ነው ማለት ነው። ስለዚህ የስፖርት ትጥቅ ያስፈልጋል። እነዚህ ደግሞ ምንድናቸው ካልን ቁምጣ ወይም ደግሞ ቱታ፣ የሚያመች እንደ ስኒከር አይነት ጫማዎች፣ ቲሸርት፣ ሰፋ ያለ ቲሸርቶችን፣ ለስፖርት ተብሎ የሚሰሩ ልብሶችን መያዝ፣ የውሃ መበጥበጫ ወይም ደግሞ ቦትል ካላችሁ እሱን የምትይዙ ደግሞ የተሻለ ነው ማለት ነው። እቅድ ማውጣት፣ ወርክአውት ፕላን ማውጣት ይኖርባችኋል። ምክንያቱም እንደገባችሁ ይሄኛውንም ታነሳላችሁ። ክፍት በሆነው ብቻ እየሰራችሁ ልትወጡ ነው። ስለዚህ የወርክአውት ፕላን ያስፈልጋችኋል። ሳምንቱን የትኛውን ክፍል ከፋፍዬ አሰራለሁ። ሰኞ የሆነ ክፍል የሰውነቴን ክፍል ለምሳሌ ደረት ባሰራ፣ ቀጣይ ደግሞ ምን መሆን አለበት? ጀርባ ወይም ደግሞ የፊት እጅ እያለን መከፋፈል ይኖርብናል። ይሄን በምናደርግበት ጊዜ ምን ይሆናል ማለት ነው? የምንሰራውን እንቅስቃሴ መርጠን ስለምንሰራ አሁን ልክ እንደገባን ከማሞቅን በኋላ ምን ማድረግ እንዳለብን የታወቀ ነው ማለት ነው። ከመግባታችን እስከ መውጣታችን ድረስ ያለው እንቅስቃሴያችን የታወቀ ይሆናል። ይሄም ደግሞ ለውጣችንን ትራክ እንድናውቀው እና ደግሞ ለለውጣችን አንደኛ መንገድ ይሆንልናል ማለት። በጣም ወሳኙ ሐሳብ ልትደራደሩበት የማይገባው ሐሳብ ምንድነው? መስል ማይንድ ኮኔክሽን ነው። መስል ማይንድ ኮኔክሽን ሲባል እንዴት ነው ጡንቻና የአእምሮ ክፍላችን በአንድ ላይ ሊተሳሰሩ የሚችሉት የሚለውን ነገር ግራ ሊያጋባ ይችላል። ነገር ግን እስቲ አስቡት፣ እጃችሁ ላይ እሳት ነገር ቢኖር ወዲያው ነው አይደለም መልእክቱ ወደ አእምሮአችሁ የሚደርሰው። እናንተም ደግሞ ስፖርት በምትሰሩበት ጊዜ የምታነሱት ብረት ሊሰማችሁ ይገባል። እያንዳንዱ ፔን የተሰማችሁ ያዳመጣችሁትና ያጣጣማችሁት መስራት ይኖርባችኋል ማለት ነው። ይሄ መስል ማይንድ ኮኔክሽን ይባላል። የምትሰሩትን ነገር ፎከስ አድርጋችሁ ስለምትሰሩት ስለምታነሱት ብረት ብቻ ነው ማሰብ ያለባችሁ። ከዛ ውጪ ግን አስባለሁ ካላችሁ አንደኛ እዛው ላይ ልትሰሩ ጉዳት ሊደርስባችሁ ይችላል። ሁለተኛ ደግሞ ለውጣችሁ ማክሲማይዝ ማድረግ ወይም ደግሞ ለተሻለ ለውጥ መድረስ ወይም ደግሞ ማግኘት አትችሉም ማለት ነው። እንቅስቃሴ ከመጀመራችሁ በፊት ምን አይነት ነገር ነው የምታደርጉት? ዳይናሚክ ስትሬቺንግ ነው ወይስ ስታቲክ ስትሬቺንግ? ማለትም ስታማሙቁ ምን አይነት መሟሟቅን መከተል አለባችሁ? ስትጀምሩ በዳይናሚክ ስትሬቺንግ ወይም ደግሞ እንቅስቃሴ ያለበት መሟሟቅ ይባላል። ይሄ ማለት ምስሉ ላይ እንደምታዩት ሰውነታችሁ የተንቀሳቀሰ ነው ማለት ነው የሚሟሟቀው። ከዛስ እንቅስቃሴያችሁን ከጨረሳችሁ በኋላ ደግሞ ስታቲክ ስትሬቺንግ የሚባል አለ። ይሄም ደግሞ እንቅስቃሴ የሌለው ሰውነታችሁን የማላቀቅ ዘዴ ልንለው እንችላለን ማለት ነው። እነዚህ ነገሮች መጠቀም ይኖርባችኋል ማለት ነው። ሌላው ደግሞ ስፖርት ተሰራችሁ ከዛ በኋላ ደግሞ የተመጣጠነ ምግብ ማበሉ ከሆነ ምንም ስራ፣ ነገር ግን ያለ ምግብ እንዴት ነው? ስራ ያለ ውጤት እንደማለት ነው። ስፖርቱን ሰርታችሁ ምግብ ማበሉ ከሆነ ሰራችሁ በላችሁ፣ ግን ደግሞ የሰራችሁትና የበላችሁት ነገር ወደ ሰውነታችሁ ወደ ጡንቻችሁ መቀየር አለበት። ስለዚህ ያ እንዲቀያየር
እረፍት እንዲኖረው ጡንቻችሁ እንዲዳብር ሊያደርግላችሁ የሚችለው ነገር ልንረሳው እንችላለን። ነገር ግን ውሃ ነው። ውሃ ሃይድሬት በሆነ ቁጥር ሰውነታችን ለሰውነታችን የሚፈለገውን ምግብ እንዲዳረስ ያደርግልናል ማለት ነው። ስለዚህ ውሃ መጠጣታችንን እናንርሳ። እረፍት ማረፍ አለበት። ዋናው የሁሉም ነገር መሰረት ምንድነው? ኮንሲስተንሲ ወይም ደግሞ ጽናት ነው። እነዚህ ነገሮችን እያረጋችሁ ቢሆን ነገር ግን በመሀል የሚቋረጥ ከሆነ እያቋረጣችሁ ከሆነ ለምትፈልጉት ለውጥ፣ ለምትፈልጉት የሰውነት አቋም፣ ለምትፈልጉት በቤታችሁም በማንኛውም ነገር ሊሆን ይችላል ልታዙ ትችላላችሁ። ስለዚህ ኮንሲስተንሲ ወይም ደግሞ ቀጣይነት በጣም ወሳኝነት ያለው ነገር ነው ማለት ነው። በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ ድረስ የምትፈልጉትን ነገር ኮሜንት ላይ ማስቀመጥ እንዳትረሱ። ይህ ቪዲዮ ከወደዳችሁት ላይክ፣ ይጠቅማል ብላችሁ ለምታስቡት ሰው ደግሞ ሼር ማድረግ እንዳትረሱ። ቤተሰብ መሆን ከፈለጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ፒስ አውት።